10 ታዋቂ የሩሲያ የቱሪስት መስህቦች ክፍል 1 ቀይ አደባባይ መገኛው ሞስኮ ሲሆን ከ15ኛው ክፍለ ዘመን ጀምሮ የሩሲያ ዋና ታሪካዊና ፖለቲካዊ ማዕከል ሆኖ ቆይቷል። ልዩ ባህሪው በዚህ አደባባይ የመንግሥት ሥነ ሥርዓቶች፣ ወታደራዊ ትዕይንቶችና ታሪካዊ ክስተቶች ተካሂደዋል። የሚጎበኝበት ዋነኛ ምክንያት የሩሲያን ታሪክና ባህል በአንድ ቦታ ለማየት ስለሚያስችል ነው። 2 ቅዱስ ባሲል ካቴድራል መገኛው ሞስኮ ሲሆን በንጉሥ አይቫን አይቪ ትእዛዝ በ1555-1561 ተገነባ። የሚታወቅበት በቀለማት የተሞሉ ጉልላቶቹና ልዩ ሥነ ሕንፃ ስለሆነ ነው። ብዙ ሰዎች የሩሲያ ምልክት አድርገው ይመለከቱታል። 3 የሞስኮ ክሬምሊን መገኛው ሞስኮ ሲሆን ከ800 ዓመታት በላይ ዕድሜ አለው። የሚታወቅበት የሩሲያ መንግሥት ዋና ማዕከል መሆኑ፣ የሩሲያ ፕሬዚዳንትም ዋና የሥራ ቦታ ነው። በዚህ የሚታዩ ቦታዎች ካቴድራሎች፣ ሙዚየሞችና ታላላቅ የንጉሣዊ አዳራሾች ናቸው። 4 ባይካል ሐይቅ መገኛው ሳይቤሪያ ሲሆን ጥልቀቱ 1642 ሜትር ነው። የሚታወቅበት በዓለም ላይ በጣም ጥልቅ ሐይቅ መሆኑ ነው። በክረምት ላይ የሚፈጠረው ግልጽ በረዶ በዓለም ታዋቂ ነው። 5 ሄርሚቴጅ ሙዚየም መገኛው ሴንት ፒተርስበርግ ሲሆን የተመሠረተው 1764 ዓ.ም ነው። የሚታወቅበት ከ3 ሚሊዮን በላይ የሥነ ጥበብ ስብስቦች ስላሉት ነው። ከታዋቂ ስብስቦች መካከሉ የሊዮናርዶ ዳ ቪንቺ፣ ፓብሎ ፒካሶና ሬምብራንት ሥራዎች ይገኛሉ። 6 ፒተርሆፍ ቤተ መንግሥት መገኛው ሴንት ፒተርስበርግ ሲሆን የሚታወቅበት በ150 በላይ ፏፏቴዎች ያሉበት የንጉሣዊ ቤተ መንግሥት በመሆኑ ነው። የተገነባው በፒተር ደ ግሬት ዘመን ነው። ቅጽል ስሙ የሩሲያ ቬርሳይ ይባላል። 7 በፈሰሰው ደም ላይ የተሠራው መድኃኔ ዓለም ቤተ ክርስቲያን መገኛው ሴንት ፒተርስበርግ ነው። በ1883 መገንባት ተጀመረ። የሚታወቅበት ከ7000 ካሬ ሜትር በላይ የሞዛይክ ሥራዎች ያሉት በመሆኑ ነው። 8 ካዛን ካቴድራል መገኛው ሴንት ፒተርስበርግ ነው። የሚታወቅበት 96 በግዙፍ አምዶቹ ስላሉትና በውብ ሕንፃው ነው። የተገነባው 1801-1811 ዓመተ ምህረት ነው። 9 ኤልብሩስ ተራራ መገኛው ካውካሰስ ነው። ከፍታው 5642 ሜትር። የሚታወቅበት የአውሮፓ ከፍተኛው ተራራ መሆኑ ነው። 10 የጋይዘሮች ሸለቆ መገኛው ካምቻትካ ነው። የሚታወቅበት ብዙ ሞቃት ውሃ ፍልውሃዎች ያሉበት ሸለቆ በመሆኑ ነው። ልዩ ባህሪው ከ90 በላይ ጋይዘሮች ያሉበት ሸለቆ ነው። በዓለም ታላላቅ የጋይዘር ክምችቶች መካከል አንዱ ነው። ሰላም ሁኑ።